በሴዳር የኮምፒውተር ሱቅ ነበረው። ማሊየር አካባቢ ይኖር ነበር። በየቀኑ ከማሊየር ወደ ሱቁ በመኪና ከባለቤቱ ማሂራ ጋር ይሄድ ነበር። ነገር ግን በመንገድ ላይ መኪናው በትራፊክ ሲቆም በተለይ በሴዳር ብዙ ልጆች መኪናውን ይከቡ ነበር። በአጠቃላይ ሁሉንም መኪናዎችን ይከቡ ነበር። አንዳንዶች ገንዘብ ይጠይቁ ነበር፣ አንዳንዶች ነገሮችን ይሸጣሉ፣ አንዳንዶች መስኮቱን ያጸዱ ነበር። በዚህ መንገድ ከ8 እስከ 10 ልጆች መኪናውን ይከቡት ነበር። አንዳንድ በዕድሜ ጠና ያሉ ሰዎችም አይጠፉም። በመካከላቸው አንድ ስሙ አያን የሚባል ልጅ ነበር። ዕድሜው ከ10 እስከ 11 ይሆናል። ፊኛ ይሸጥ ነበር። አንድ ቀን ማሂራ በሳልማን መኪና ውስጥ እያለች ወደ እሷ መጣ። አያን ማሂራን እየተመለከታት እንዲህ አለ፣ አክስቴ እባክሽ ፊኛ ግዢኝ። ማሂራ ተመልክታው ሳቅ ብላ እንዲህ አለች፣ ፊኛ ምን ያደርግልኛል? አያን እንዲህ አለ፣ ለውድ ልጅሽ ትሰጨዋለሽ። ማሂራ ደግማ ስቃ፣ ልጄ በሚወለድበት ጊዜ ይህ ፊኛ አርጅቶ ይፈነዳል። በዚያ ጊዜ ማሂራ የ6 ወር እርጉዝ ነበረች። አያን ቀጠለ፣ አክስቴ አይፈነዳም። ከዚያ በኋላ ማሂራ እንዲህ አለች፣ በጣም ድርቅ የምትል ልጅ ነህ። እሺ አንድ ፊኛ ስጠኝ። 2 ፊኛዎች ወሰደችለት። ከዚያ በኋላ መብራት ሲለቃቸው ጉዟቸውን ቀጠሉ። ከቀጣዩ 2 እና 4 ቀናት በኋላ መኪናው እንደገና መንገድ ዝግ ሆኖበት ይቆማል። ያን ቀንም አያን ወደ እነርሱ ደግሞ ይመጣል። ግን በዚያ ቀን እስክሪብቶ እየሸጠ ነበር። ማሂራ ወደ እርሱ ተመለከተች እና መስኮቱን ዝቅ አደረገችና ምን ነው ዛሬ ደግሞ እስክሪብቶ እየሸጥክ ነው? ለምን ፊኛ አትሸጥም? አያን እንዲህ መለሰ፣ አክስቴ ፊኛዎቹ እየፈነዱ አስቸገሩኝ፣ እኔም ከሰርኩ። ዛሬ እስክሪብቶ ውሰዱ፣ 10 ፍሬዎች በ30 ሩፒ። ማሂራ እንደ እውነቱ ከሆነ ብዙ እስክሪብቶዎች አያስፈልጋትም ነበር። ነገር ግን ብዙ እስክሪብቶዎችን ገዝታ ከዚያ መንገዷን ቀጠለች። በዚህ መንገድ ቀስ በቀስ በማሂራና በአያን መካከል ጥሩ ወዳጅነት ተመሰረተ። ማሂራ አያንን መውደድ ጀምራለች፣ ምክንያቱም ቃላቶቹ እጅግ ጣፋጭ ነበሩ። እርሱም እጅግ የዋህ ልጅ ነበር። ማሂራ ስትመጣ ሁሌም ከአያን የሆነ ነገር እየገዛች ደግሞም በነፃ በእጁ 100 ወይም 200 ሩፒ ትሰጠዋለች። በዚህ መንገድ እርሷ ልጁን እጅግ መውደድ ጀምራለች። አንድ ቀን ግን እንዲህ ሆነ። መኪናቸው ቀይ መብራት ላይ ሲቆም አያን የለም። ማሂራም እንዲሁ መኪናው ሲቆም አያንን በዓይኖቿ ትፈልጋለችና ከልጁ ጋር መገናኘት ትፈልጋለች። ስለዚህ ሁልጊዜ ትጠብቀዋለች። ዛሬ ግን መኪናው ሲቆም አያን የለም። ከዚያ 2 ወይም 4 ልጆች በፍጥነት እየሮጡ መጡና እንዲህ አሉ፣ እመቤት አያንን ፈልገሽ ነው? አያን አደጋ አጋጥሞት ነበር። ይህን ሲሰሙ የማሂራ ዓይኖች እንባ ቀረራቸው። እርሷም እንዲህ አለች፣ ምንድነው የምትሉት? እንዴት አደጋ? ቆየት ብላ ጥያቄዎች አከታተለችባቸው። እነርሱም ከቤት ወደዚህ ሲመጣ መኪና ገጭቶት እንደተጎዳ ከዚያም የገጨው መኪናም አመልጦ እንደሄደ ነገሯት። አያን የሚኖረው በካራንጊ የድሃ መንደሮች ውስጥ ነበር። ይህም ከ2018 ዓ.ም ጀምሮ የቆየበት ነው። ማሂራ ጠየቀች፣ ሁኔታው እንዴት ነው? ልጁ መለሰላት፣ እኛም አናውቅም፣ ነገር ግን የመኖር ተስፋ አልነበረውም። ጭንቅላቱ